ውበት እንደተመልካቹ ነው። ሰው ሲያየኝ እኔን የሙዚየም አጥንት ምናምን ልመስል ይችላል። አይ ዶንት ኬር። እኔ ግን ቆንጆ እንደሆንኩ ነው የማውቀው አይደል? አንቺም ውብ ነሽ በጣም። ከእናንተ ትምህርት ቤት በጣም የሚኮራው ማን ነው? የ15 ዓመት ልጅ አለ፣ ሁለተኛ ክፍል። አሁን ሁለተኛ ክፍል ነው? እድሜው ስንት ነው? 15። እንዴት ሊሆን ይችላል? እሱ የገጠር ልጅ ስለሆነ የገበሬ ልጅ ነው። ዘግይቶ ነው ትምህርት ቤት የተመዘገበው። እንኳን ተመዘገበ። አላ ቶጂ ምጠጪው መቼ ነው? ለማህበር እና ለገና ያቀነጭራል እየተባለ ነው። ምንድነው ማቀረጭ? አለማደግ ያሳድጋል። ኧረ በጭራሽ ያሳድጋል። ያቀነጭራል። ወተት በሱ ፋንታ አይሆን። ኧረ ተይ ቅርብሽ ተይ። በቀደም አየሻት እኛ ጋር የመጣችው ልጅ? አይቻታለሁ። በሁለተኛው የመጣችበትን ቪዲዮ አየሽው? የገና ዕለት ሰምተሻል ያለችውን? ህፃኖች አረቄ ጠጥተው እኮ አንዲቱ ሞታለች፣ አንዲቱ ቀረች። አረቄ ጠጥተው ሰክረው 2 ልጆች እነሱ ሀገር አረቄ ጠጥተው አንዲቱ ሞተች፣ አንዲቱ ሆስፒታል ገባች። ችግር የለውም። እኔ ብዙም ስለሆነ ማልጠጣው ችግር የለውም። ከናካቴው ቢቀርብሽስ? ጠጅስ? ጠላውን ትተሽ ጠጅ ልትጀምሪ ነው? እጠጣለሁ። ጠጅ ብርዝ ነው ጠጅ ነው? ጠጅ ነው። የሚያሰክር ጠጅ ማር አለበት እኮ። ብርዝ ነው እሱ። ብርዝ ነው ከለሩ ነው እንጂ ለልጅ ጠጅ አይሰጥም። ጠጅማ ያፈነደዋል ልጅ ጭንቅላቱን አይችልም። ነይ ግቢ። ስለዚህ ጠላው ይቅር፣ እንስማማ።